ይኸው እንደምታዩት ይኸው እዚህ ጋር ኮምፒውተሮች አሉ። በላፕቶፕ አገናኝቼ ነው። እዚህ ጋር ላፕቶፕ አለ። እዚህ ጋር ደግሞ ሚሞሪ የሚጭንበት አለ። እዚህ ጋር ደግሞ ጥገና ምሰራበት አለ። የሆነ ጊዜ ግን ሞኔታይዝድ ሆኜ እንደምደነቅ እርግጠኛ ነኝ። ይሄ ነው ሱቄ። እንደምታዩት በጣም ትንሽ ይሄ ሱቅ ነው። ዩቲዩብ መጀመር ያን ያህል ከባድ ነው ብዬ አላምንም። እንዴት መሰላችሁ? ይሄው ምሰራውን ቦታ እንደምታዩ እንደዚህ አይነት ቦታ ነው። ምሰራው ስልክ ቤት ነው እና በትርፍ ጊዜም እዚህ ዩቲዩብ ሰራለሁ። በሌላ ጊዜ ደግሞ ስራ ከመጣ ስልክ ሰራለሁ ማለት ነው። እና ያን ያህል አታካብዱት። ዩቲዩብ ለመስራት በጣም ቀላል ነው። ያን ያህል ከባድ አታርጉት። እና ሰብስክራይብ ማግኘት ቪው ማግኘት ትንሽ ሊከብድ ይችላል። ቢሆንም መስራታችንን መቀጠል አለብን ብዬ አምናለሁ። እኔ 2 ስራ ነው ኦልሬዲ የምሰራው። ኦንላይን ቢዝነስ እዚሁ ሰራለሁ። በኋላ ታያችኋለሁ መጨረሻ ላይ እንዴት አድርጌ እዚሁ እንደምሰራው። ሁለተኛው ነገር ደግሞ እዚሁ ስልክ ሰራለሁ እና 2 ስራ ነው ማለት ነው የምሰራው። እና ያን ያህል ከባድ አይደለም። ከሆነ ጊዜ በኋላ ሞኔታይዝድ ሆኜ እንደሚከፈለኝ እርግጠኛ ነኝ። ተስፋም ስለማልቆርጥ ማለት ነው። እናንተም ተስፋ አትቁረጡ። ባክግራውንዳችሁ ምናምን እንትን አታካብ። በቃ ይሄ ለኔ ባክግራውንድ በቂ ነው። ያን ያህል ለባክግራውንድ ለድምጽ በጣም እንደውም ለድምጽ ነው መጨነቅ ያለባችሁ። ከዛ ውጪ ምንም አይነት መጨነቅ የለባችሁም ለባክግራውንዳችሁ ማለት ነው። ወይም እዚህ ጋር ማይክ ምናምን ትልቅ ተቀምጦ እኔ አሁን እየቀረጽኩ ያለው በስልኬ ነው። ስልኬ ከመሆን 20 ነው። ለዩቲዩብ ብዬ ነው የገዛሁትና ያን ያህል ማካበድ አልፈለኩኝ። ከዚህ በኋላም አላካብድም። እንደምታዩት ባክግራውንድ ያን ያህል የተካበደ ነገር አይደለም። እዚህ ጋር ላይት አለች፣ እዚህ ጋር ኮምፒውተር አለ። ያ ኮምፒውተር እንደውም ሚሞሪ የሚጨንበት ኮምፒውተር ነው እና ያን ያህል አታካብዱት ለማለት ነው። እስኪ ላሳያችሁ። ይኸው እንደምታዩት ይኸው እዚህ ጋር ኮምፒውተሮች አሉ። በላፕቶፕ አገናኝቼ ነው። እዚህ ጋር ላፕቶፕ አለ። እዚህ ጋር ደግሞ ሚሞሪ የሚጭንበት አለ። እዚህ ጋር ደግሞ ጥገና ምሰራበት አለ። የሆነ ጊዜ ግን ሞኔታይዝድ ሆኜ እንደምደነቅ እርግጠኛ ነኝ። ይሄ ነው ሱቄ። እንደምታዩት በጣም ትንሽ ይሄ ሱቅ ነው እና ከዚህ ተነስቼ ነው ራሴን ለማሳደግ በዩቲዩብ ራሴን ለማሳደግ የምጥረው ማለት ነው። እና በየቀኑ ራሴን አስተምራለሁ፣ ራሴን አፕዴት አደርጋለሁ። ማወቅ ያለብኝ ነገሮች ካሉ በደንብ ለማወቅ ሞክራለሁ። እና ቪዲዮ ኤዲቲንግ ትንሽ ስኪሉ ካላችሁ ለዩቲዩብ በቂ ነው ብዬ አስባለሁ። በተለይ በጣም በቂ ነው። ለምን መሰላችሁ? ያን ያህል ትራንዚሽን ምናምን ሳታካብዱ መጀመሪያ አካባቢ ስለሆነ ብዙም እይታ አታገኙም። ብዙ ቪው ስለማናገኝ የግድ እኛ ከፍለን ምናምን እንትን ማድረግ ኤዲት ማስደረግ እንችላለን፣ ግን ያወጣነውን ያህል ገቢ የለንም። ቢካውዝ ገቢ ስለማያመጣ ማለት ነው። ከሆነ ጊዜ ከአመት በኋላ ምናልባት ገቢ ሊያመጣ የሚችለው ወይም ከ6 ወር በኋላ ገቢ ሊያመጣ ይችላል። ግን ዩቲዩብ ላይ ያን ያህል የተካበደ ቪዲዮ መጫን የለብንም። መጀመሪያ አካባቢ ስለሆንኩኝ እኔም ያን ያህል አላካብድም። በሚችለው ጥራለሁ። ቪዲዮ ኤዲት በደንብ በራሴ ኤዲት ለማድረግ ሞክራለሁ። ምክንያቱም ብዙ አልጀመረም እና ፒስ